የጌታን ቃል ቆመን ልናነብ ነው። ፊልጵስዩስ እንሄዳለን። ከአዲስ አበባ ወደ ፊልጵስዩስ ምዕራፍ 1 ፊልጵስዩስ ምዕራፍ 1 ቁጥር 26 በጌታ በኢየሱስ ስም ክፍሉን አነባለሁ። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። ቁጥር 8 በአንድም ነገር እንኳ በተቃዋሚዎች አትደንግጡ። ይህ ለነርሱ የጥፋት ለናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው ይላል። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አንድ አሁንም በእኔ እንዳለ የምትሰሙት ያው መጋደል ምን ብሎቻል? አሜን ያልነው ቅባት ውስጥ ሙሉ አብሯት እቺ ነገርም አለች። የለችም ያሏችሁ ሰዎች ወንጌል ሰባኪ አይደለም። ኢየሱስ ያድናል። እንዴት ናችሁ? የእግዚአብሔርን ቃል በሚገርም መንፈስ በሚገርም ልብ ልንሰማ ነው። ዛሬ ወዴት ነን? ፊልጵስዩስ። ባለፈው ፊልጵስዩስን ጽፎ አጌኒስት የታሰረባት ላይ ነን። ለምን ዛሬ እዛ ሁለተኛው እስር ቤት ውስጥ ከመግባቱ በፊት የነበረውን እንትን ሳያችሁ ጉብኝቱ ምናምን በጣም ወዳችሁታልና ወደዛ ነው የምንሄደው ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። እንደምታውቁት ሮሜ አካባቢ ምዕራፍ 28 ላይ በታሰረባት ጊዜ እቺን ነገር እንደጻፈ ታውቃላችሁ አይደለ? ሐዋርያ ሥራ ምዕራፍ 28 ክብር ለኢየሱስ ይሁን። የተጻፈበትን ቦታ ስታዩት ራሱ ነው የሚጽፋት። ይህንን መልእክት ደግሞ የጻፈው በእስር ቤት ሆኖ እንደነበረ የታወቀ ነው። ግልጽ ነው። አንዳንዶች ጳውሎስ የታሰረው በኤፌሶን ነው ከ53 እስከ 55 አካባቢ ባለው ጊዜ አካባቢ ሳይሆን አይቆርም ይላሉ። ሌሎች ደግሞ የታሰረው በ57 እስከ 59 አካባቢ ዓመተ ምህረት ገደማ በቂሳሪያ ነው ይላሉ። ሰዎች ናቸው ይሄንና ሆኖም ጳውሎስ በ61 ዓመት አካባቢ በሮም እስር ቤት ሆኖ ይህንን መልእክት እንደጻፈ የሚያረጋግጡ የተሻሉ ደግሞ ማረጋገጫዎች ምን ብለዋል ተገኝተዋል። በሐዋርያ ሥራ 28 14 እስከ 31 ድረስ የምታዩት ይህንን ነገር በዛ ቦታ ላይ እንደጻፈው መጽሐፍ ቅዱስን የሚያክል ደግሞ ማስረጃም ነገር የለም። ትንሽዬ እንትኗ እንድትይዙልኝ ብዬ ነው የምነግራችሁ። ሐዋርያው በቁም እስር ላይ እንደነበረ ከሚገልጸው ታሪክ በሚገባ የሚጣጣም ነው። የቁም እስረኛ ነበር። ይሄን ሲጽፍ የቁም እስረኛ እንዴ ነው? ተኝተ ማሰብክ ሰውዬ በቁም እስር ሆኖ ነው ይሄን ይላከል። እንትን ቢዚ ነኝ እያልክ የምታቆመው አገልግሎት እሱ ቆሞ ታስሮ የላከል ደብዳቤ ነው። እሱንም እዚህ ክፍል ላይ 16 ጊዜ ደስ ይበልህ ብሎ ወዳንተ ልኳል። ደስታ ሊያበርድ ከሚችል ሁኔታ ውስጥ ነው ይሄ ሰውዬ ይሄንን ነገር የሚልክልን ማለት ነውና ጳውሎስ የፊልጵስዩስን መልእክት በጻፈ ጊዜ ሁለተኛውን የጢሞቴዎስን መልእክት በጻፈበት ማሜርታይን በተባለ ወይን አልነበረም ነው የሚለው። ሁለተኛውን ሲጽፍ ማሜርታይን ያልኳችሁ የበቀደሟ ብርዳማው እስር ቤት ነው። በቅርብ እሷ ላያት ሄዳለሁ። ትኑራት ነው ቼክ ላረግ ነው። ሰብሬም ቢሆን ገብቼ አመድም ቢሆን ተካፍዬ የሱን መንፈስ ጌታን እሱ የረገጠባትን ከተማ ሳረግጥ አልመጣም። እንዲሁ ዝም ብሎ ጳውሎስ አልልም። ከኢየሱስ በኋላ ቻሌንጄ ነውና በዚህ ጊዜ ጳውሎስ ለ2 ዓመት በመኖሪያነት በተከራየው ቤት ውስጥ ሆኖ ወደ እርሱ ለሚመጡ ወንጌልን በነጻነት ገልጦ ያስተምር ነበር። ተከራይቶ ነበር። ክራይ ማን እንደከፈለለት እናንተን። ሌላው ይህንን ነገር የጻፈበት ደግሞ ዋና ዓላማ ይህን መልእክት ጳውሎስ ሲጽፍ ቀዳሚ ዓላማው የፊልጵስዩስ ሰዎች የእርሱን በሮም መታሰር ሰምተው ስለላኩለት ስጦታ ለማመስገን ነውና፣ ይሁን እንጂ ሐዋርያው ይህንን ዕድል በመጠቀም እርሱ ለነበረው ጥያቄዎች መልስ መስጠት እግረ መንገዱን የሚያነሳቸው ጉዳዮች ነበሩት።
ስለራሱ ሁኔታ ደግሞ ይገልጽላቸዋል። የፊልጵስዩስ ምዕመናን በስደት ውስጥ ጸንተው እንዲቆሙ በማናቸውም ሁኔታ ውስጥ ደግሞ እንኳን ቢያልፉ በጌታ ደስ ሊላቸው እንደሚገባ ይነግራቸዋል። እቺን ቦታ ለነገራችሁ ፈልጌ ትሽርኩ በማናቸውም ሁኔታ ውስጥ በስደትም እንኳን ቢያልፉ ጸንተው እንዲቆሙና በዛ ሁኔታ ውስጥ ደግሞ በጌታ ደስ እንዲላቸው። ችግሩ ያልፋል አላላቸው። ችግሩ ይመጣል፣ ጸንታችሁ ቁሙ። አሁን ማንበበት በማናቸውም በተቃዋሚዎች ሁኔታ አትደንግጡ ሚላት እቺ ቦታ ላይ ፊልጵስዩስ ቤተክርስቲያን ስደገጥ ማለት ነው። ባይዘዌ በጳውሎስ ነው የተመሰረተችው። ላይሰንስድ አልነበረችም። ትዝ ይላችኋል ሐዋርያ 16 ናውጣ ሲሉት አልወጣም። ለምን ቅድም እንደ ወንበዴ አስገባችሁን፣ አሁን ደግሞ እንደ ዝም ብለን አንወጣም። እኛ የሮሜ ሰዎች ሆነን መልእክቱን አሜን ብለው እንትን ሪጀክት አረጉና ፈሩትና ምናምን ደበደቡት በወንጌሉ ምክንያት። ግን እዚህ ኦሮሚያ ክልል አካባቢ ነው ምናምን መኖር ሲል መንግስት ነው አፍቱታል የሮሜ ሰዎች ነን ምናምን ሲሉት አሁን ከምንሰብከው ወንጌል በላይ ያለን ብሔር እየተፈራ ነው። እያስታወቀብን ነው ራሱ የማን ብሔር እንደሆነን እያወራን በደንብ ውስጡ ጠቆም አድርገን ከሲሚቲ ይላል ራሴ ተመታ። አሜን። እና በማንኛውም ሁኔታ ውስጥ ቢያልፉ እንኳን በጌታ ደስ እንዲላቸው ይመክራቸዋል። እርስ በርስ ትሑታን እንዲሆኑ፣ አንድነት እንዲኖራቸው የጢሞቴዎስን የአፍሮዲጡን ደግሞ መልካም አገልግሎት በፊልጵስዩስ ላለች ቤተክርስቲያን መስክሯል። ፊልጵስዩስ ላለችው ቤተክርስቲያን አፍሮዲጡን ጢሞቴዎስን የሚገርሙ ሰዎች ናቸው። እንደውም ጢሞቴዎስ ለእናንተ ደህንነት የሚገደው እንደሱ ያለኝ የለኝም ምናምን ብሎ ይነግረዋል። አፍሮዲጡ ታጠቃላችሁ እጁ ላይ ደግሞ ታሞ ሊሞት ነበር አይደል? እግዚአብሔር ማረው ብሎ የተረፈ ሰው ነው። በፊልጵስዩስ ቤተክርስቲያንና በጳውሎስ ማለት ድልድይ መንገድ የነበረ ሰው ነው። እሱ ከሌለ ፊልጵስዩስ ቸርች ስለ ጳውሎስ አሰማም። እሱ ከሌለ ጳውሎስ ስለ ፊልጵስዩስ ቤተክርስቲያን አይሰማም። እሱ ሰውዬ መሀል ላይ ታመመ፣ እግዚአብሔር ማረው። እስቲ አሜን በሉ። እና በጣም በሚገርም ሁኔታ ይነግራቸውና በመካከላቸው ሆነው ደግሞ የሙሴን ሕግጋት በክርስቶስም የሙሴን ሕግጋት በክርስትናም ውስጥ መጠበቅ አለበት ከሚሉ አይሁድ ክርስቲያኖች ልቅ አኗኗር በክርስትና ህይወታቸው ላይ ለውጥ አያመጣም ከሚሉ ሰዎች አስጠንቅቋቸዋል። እዚህ ክርስትና ላይ የሙሴን ሕግ ጠብቁ ይሉና ግን ልቅ አኗኗር ሰዎቹ ይኖራሉ። ከነሱ ሰዎችም ተጠንቀቁ፣ ውሾች ተጠበቁ እያለ መስክፍላቸው እነሱ ናቸው። ጌታ ይመስገን። እና መጽሐፉ ሲሪየስ ነው። 16 ጊዜ ስለ ደስታ የተጻፈ በሁለት ሰዎች ነው ቤተክርስቲያኒቷ የተመሰረተችው። ሁለት አባል ነው የነበራቸው። እንደውም እኛ ብዙ ነን። አሜን ነው። ሊሊና ከቤም እንደዛ ነው የጀመሩት። የመጀመሪያው ሐዋርያ 16 ወንዝ ዳር እያገለገለ ልቧ የተከፈተላት ብቻዋን ሊዲያ 2 ዓመት ሙሉ ሊዲያ ከኔ ጋር 5ኛ ቦታችን ነው። ከዚህ ጋር ፊቷ አልተለወጠም፣ ሁኔታው አልተለወጠም። ይወለ ነበረች። የምታልፍበት መንገድ ደግሞ ፊቷን አይደለም ፎቶዋን ሁሉ ሊለውጥ ይችል ነበር። እሱ ያው ወንጌል ሲገባ ያው ነው። አሜን። በቃ ጌታ ይባረክ። ስላንቺ ጌታን አመሰግናለሁ። አሜን ሃሌሉያ። እስቲ አሜን በሉ። ከዛ ሁለተኛው ደግሞ አባል የነበረው ሐዋርያ 16 ላይ እየዘመሩ ራሱን ሊያጠፋ የነበረው ጠባቂ እነሱ እጅ ላይ ዳነ። በእነሱ ተመሰረተች። በጣም ብዙ ነን። አገልጋይ በቁጥር ስለሚያምን ነው ጳውሎስ ሰው የላቸው አንተ ራሱ የለ ቁጥራም ናት። ኢየሱስ 2 ቢያገኝ 1 ባከነችበት። ማርታ ከሁለትም 1 ይባክናል። ምን ይላል? ኢየሱስ ጌታ ነው። ቶሎ ልበል። ባጭር በጣም ባጭር ነው የማቀርበው። ክብር ለኢየሱስ ይሁን። እስቲ አሜን በሉ እና እስከ ድካሜ ስሙኝ። ብዙ ጎበዝ አይደለም። ኢየሱስ ያድናል። ምን ዝም አላችሁ? ባጭር አማርኛ እሱ ላይ ምን ይለዋል? ቁጥር 27ን ደግማችሁ ንገሩኝ። ይሁን እንጂ እችን ቦታ ባጭር ጳውሎስ የሚለው ለወንጌል ዓላማና ግብ ምቹ ሆኖ መገኘትን ነው የሚያመለክተው። ለወንጌል ዓላማና ግብ ምቹ። ቤት አይመቻችሁ፣ ስራ ቦታ አይመች፣ ቢሮ አይመች፣ ወንጌል ግን ከሆነ አላቸው
የምታልፉበትን አውቃለሁ። እጄ ላይ ሰንሰለት እያለ ነው ይሄን ጽፎ ለወንጌል ዓላማ ለወንጌል ዓላማና ግብ የወንጌል ዓላማ ነው። የወንጌል ደግሞ ግብ አለ አይደለ? ለሱ ጉዳይ ምቹ ሆኖ መገኘትን ያመለክታል። እንደዛ ሆናችሁ ተገኙልኝ። ብኖርም ብርቅ ተመችቶኝ አይደለም ይሄን መስፈላችሁ ልጅ ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ይህ ከሆነ መጥቼ ባያችሁ ወይም በርቀት ሆኜ ስለናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ ቆሙ ይላል። ምን ማለት ነው? ልኑርም ልራቅም እናንተ ለክርስቶስ ከኖራችሁልኝ ኦሬዲ ምቹ ሆናችሁ አግኝቻችኋለሁ ይላል። የኔ መምጣት አሪፍ ክርስቲያን፣ የኔ መሄድ ደግሞ ዱርዬ ክርስቲያን እንዳያረጋችሁ። እጃችን ላይ ወንጌል አለ አይደል? አሁን ዓላማ አለው አላችሁ፣ ደግሞ ግብ አለው እና ምቹ ሆኑለት። ያልተመቸው እስር ቤት ውስጥ የተመቸ ጳውሎስ ወንጌሉ እንከን የለው። የኛ ለወንጌሉ የሚሆን ዓላማ አልባ ግብ አልባ እንቅስቃሴ ግን ምቹውን ወንጌል አሪፉን ወንጌል ግን ምን ያደርገዋል አለ? ሊያበላሸው ይችላል። የሚገባው አኗኗር አላላችሁ። ለወንጌል የሚሆን የሚገባ አኗኗር አላላችሁ። ምቹ አትቆርቁሩኝ አላችሁ። ለወንጌል ለኔ አይደለም፣ ለኔ አትመጫል። ለወንጌል ብኖርም ብርቅም እያስፈራሯችሁ እንድትኖሩት የምፈልገው ወንጌል አይደለም። ብኖርም ብርቅም ለወንጌል እንደሚገባ ወንጌል ምንድነው? በኑሮ የሚገለጥ ፕሬዝ ጋድ። አንድ ሰው አሜን ይበል። አንድ መወዳት ቃል ይጠቀማል። ብቻ ለክርስቶስ እንደሚገባ ይመጥቼ ወይም ባያችሁ በርቀት ስለናንተ በሰማ ለወንጌል እምነት እንደ አንድ ሰው። ይሄ ሁሉ ሰው አንድ ሰው ያፈናቸው አንድ ሰው ብዙ የምንደባበርበት ነገር በመሃል ቢኖር አንድ የምንሆንበት ጉዳይ ከተደባበርንበት ጉዳይ ይበልጣል። ከተደባበርንበት ከምናነሳቸው ጥያቄዎች በላይ አንድ የምንሆንለት ጉዳይ እንደውም የምነግራችሁ በኋላ ላይ የሚያነሳቸው ተቃዋሚዎች በጣም ክፍተት የሚያገኙት እነዚህ ሰዎች አንድ ካልሆኑ ተደባብረንም የሆነ በመሃላችን ላይ የሆነሽ ቅራኔም ብትኖር ጳውሎስ እያላቸው ያለው እንደ አንድ ሰው ላንሳትችን ሰው እንደ አንድ ሰው የሚላት ሐሳብ ጳውሎስ በወንጌል ላይ ተቃውሞ ጊዜ በወንጌል ላይ ተቃውሞ ጊዜ ክርስቲያኖች በመፈላለግ በአንድ ልብ መቆም ይኖርባቸዋል ይላል። ይሰማችሁ ነው። በወንጌል ታይም ላይ ቅድም እንደነገርኳችሁ ተቃዋሚዎች አሉ አይደል? በተቃዋሚዎች አንድስ እንኳን ምን አትበሉ አትደንግጡ ብሏቸው አይደል? ተቃዋሚዎች አሉ። ተቃዋሚዎች በየቀን በሚያረጉባቸው ቀስት በየቀን በሚያረጉባቸው ብዙ ጉንተላ እነዚህ ሰዎች መበታተን እንዳይሆንባቸው በዚህ ቀን እንደ አንድ ሰው የሚሏቸው በችግራችሁ ቀን በተቃውሞ ቀን ተፈላልጋችሁ ያንን የችግር ቀን አሳልፉት። ይሄ አንድ ሰው መሆኑን ያሳያል አላችሁ። ለካ እነዚህ ይላሉ ተቃዋሚዎቹ የዚህ የተቃውሞ ቀንም አንድ ናቸው። የድል ቀን ብቻ፣ የምስጋና ቀን ብቻ፣ የሰርግ ቀን ብቻ አይደለም የሚሰባሰቡት። እኛ ማዕበል ያነሳንባቸው ቀን ይሄን እንደ አንድ ሰው የሚላቸው የተቃውሞ ቀን ነው። ሰው ምን ማለት እንደሆነ የሚገባቸው የማዕበል ቀን፣ የፈተናዎቻችሁ ቀን። ሰው ከሰርግ ቀን በላይ ለቅሶ ቀን ቢመጣ ሰውየውን ታከብረው አይደል? ኢየሱስ ጌታ። አንድ ሰው አሜን ይበል።
ይሄንን ነው የሚለው። በአንድ ልብ መቆም አለባቸው። ባለፈው እንደነገርኳችሁ ሄኒሲፎር የሚባለው ሰው እሱን ሰው የራሱ ኤፌሶን ፍለጋ ሄዳለሁ ነው። ጳውሎስ ሮሜ ባደረ ጊዜ ይላል እንትና ሄኒሲፎር ሮሜ ባደረ ጊዜ ፈልጎ አገኘኝ። የጳውሎስ እስር ቀን መጥቶ ሰው አለው ተባለ። ጳውሎስ ጠይቁና ከሱፋችን በጀርባ ይሁና። አሜን። ያ እዛ በአንድ መንፈስ ሚላት አለች አይደል? አይልም እሱ ላይ ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ሚላት ቃል በቃል በጋራ ዝንባሌ ዓላማ መያያዝ ማለት ነው። በጋራ ዝንባሌ ሃሌሉያ አሜን። በአንድ መንፈስ የሚለው በጋራ ዝንባሌ ዓላማ ዝንባሌ የጋራ ዓላማ ዓላማው ደግሞ የጋራውንና በዛ ዝንባሌና በዛ ዓላማ መያያዝ ማለት ነው። አንድ መንፈስ የሚለው እሱ ነው። ዝንባሌ የጋራ ዓላማ የጋራ ሲሆን ይያያዛል። አንድ መንፈስ ማለት እየጸለይን ባለነው ጸሎት መንፈስ ውስጥ ብቻ ወቅ የሚያደርግ ሳይሆን ምንድነው የመጣችሁበት ምናምን ብዬ ብጠይቅ የምታነሱት ጉዳይ አለ። የጋራ ዝንባሌና ዓላማ ማለት ነው። በዛ መያያዝ አንድ መንፈስ ነው። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ? ሃሌሉያ። አንድ ሰው አሜን ይበል። አሜን አትሉ? ቁጥር 28 እንዲህ ይላቸዋል፣ በማናቸው መንገድ በተቃዋሚዎች አትሸበሩ ይላል። እሱ ላይ ምን ይለዋል? እኔ እንደውም ዝም ብዬ ሳስበው እነዚህ ሰዎች ምንም ቻሌንጅ የገጠማቸው ይመስለኝ። ጳውሎስ ግን መጨረሻዋ ቁጥርና እዚህ ቦታ ላይ አለመሸበርን ላሳያችሁ ነው ያደረገበት ቦታ ላይ። ክብር ለኢየሱስ ይሁን። በማናቸውም ሁኔታ ይባላል እንዴ? አትደንግጡ ይባላል እንዴ? ሰው መሆናችን ረሳው እንዴ? ሰውዬ በማናቸውም መንገድ በተቃዋሚዎቻችሁ አትሸበሩ። ቅድም በእኔ እንዳለ በእኔ እንደሰማችሁት አሁንም በእኔ እንዳለ በእናንተም ደርሶባችኋል የሚላቸው ጳውሎስና ሲላስ ሐዋርያት ሥራ ምዕራፍ 16 አጋንንቱን ከማስወጣት በኋላ የደረሰባቸውን ከተማ ሙሉ ተቃውሞ ነው። አንተ በቲክቶክ 2 ሰው ተቃውሞ ታብዳለህ እንዴ? እከሌ ጻፈብኝ ብለህ ታብዳለህ እንዴ? ዲዩ ታረገኝ ብለህ የሰፈር ሴት እንዲህ የሚያይት ምን ደግሞ ምን ይታያል? አንተ እንጂ በተቃዋሚዎች አትደንግጡ። ሰውየው ከመደንገጥ አልፎ እኮ ሰውነቱ ተተልትሎ ስታየው ትደነግጣለህ። ደም የፈሰሰው ሰው ስታይ በኢየሱስ አላላችሁ? ሰውየው ከተማ ሙሉ ባይዘው ሴትየዋ ላይ የነበረው መንፈስ የሟርተኝነት መንፈስ አይደል የሚለው ፊልጵስዩስ ከተማ ላይ በተቃዋሚዎች የሚለው እዚህ ፊልጵስዩስ ከተማ ላይ ነው ይሄን የደረሰበት። ስሙ የሟርተኝነት መንፈስ የሚለው ቃል የሟርት መንፈስ ፍቺው የእንስሳ ብልትና ደም እያየ የአሁኑንና የሚመጣውን እገልጣለሁ የሚል ጠንቋይ ማለት ነው። አሁን ሱፍ የለበሰ ነብይ ማለት አቤት የፊት ትንቢት አለ ታውቃላችሁ። እግዚአብሔር ሳሙኤልን ፊት አትያለ ገቢና አትያለ በእኛ ዲስክነሪ ፊት ቦግ ያለ ፊት ሜካፕ እንትን ጂፕሰም አይዞ በቃ ይላታል። ምንም በቃ ውጣ ብሎ የሚወጣ ጋር የእንስሳና የእንስሳ ብልትና ደም እያየ ያሁኑና የሚመጣውን እገልጣለሁ የሚል ጠንቋይ ማለት ነው። የሟርት መንፈስ የሚለው ፍቺ ትርጉሙ አንድ ይሄ መንፈስ ለጌቶቿ እየጠነቆለ ትርፍ ያመጣል። አንተ እየጸለይክ ትርፍ ይመጣል።
ምንድነው ሲባል እነሱ በትክክል ከመስዋዕቱ ጋር ከመንፈሱ ጋር ኮኔክት ያደርጋሉ። አንተ እየጸለይክ ካለው ጸሎት ጋር አታምንም፣ መስዋዕት አታረግም፣ ኮኔክሽን የለም። አየር ባየር ጌታ የሚሰራ እግዚአብሔር ደላላ አይደለም፣ አይሰራም። ሌላው በደንብ ስሙ። ይሄ መንፈስ ይሄ ሴትዮዋ ላይ የነበረው መንፈስ ቴልፒ ለሚባል ቤተ ጣዖት የተሰጠ ሰው ፒቶን የሚባል የትንቢት መንፈስ ይሰራበታል። ምን ማለት ነው? እቺ ሴት ቴልፒ ለሚባል ቤተ ጣዖት ትሰጥና በዛ ቤተ ጣዖት ውስጥ ፒቶን የሚባል የትንቢት መንፈስ አለ። እሱ መንፈስ ነው የሚሰራው። ሴትዮዋ አልሳተችም። ስታለች ግን ምንጯ ልክ ነው። የትንቢትን መንፈስ ላስተዋውቃችሁ። የኢየሱስ መንፈስ ይላል። የትንቢት መንፈስ ነው። ከትንቢቱ በፊት የሚያስፈልግ the spirit is Jesus። አቤት! የኢየሱስ መንፈስ አላችሁ ላይ እንዲከባ ጸልያል። የኢየሱስ መንፈስ ያገኛችሁ አንድ ሰው አሜን ይበል። ስለዚህ ጳውሎስ ሊስናው በደንብ ስማኝ። ጳውሎስ አንድ ቀን አይደለም ዩአር አፖስትል እያለች ወጣችሁ አያሌ ቀን አረገችው ይላል። ስንት ቀን? አመሰግናለሁ። አያሌ ቀን አረገችው ይላል። ይሄ ልጅ እየተከተለ እቤት እየመጣ ታክሲ ውስጥ ሲገባ ሽንት ቤትም ሲገባ ስበላ አፖስትል ቢለኝ ማየት ነው የሚጀምረው። ኦኬ እያደነቀ ነው የሚደበቀው ስፒሪት። ስፈራ ምናምን የሚሉኝ ሰዎች ይበርደኛል፣ ግን ሲጀምሩኝ ያውቃቸዋል። ውጣ ነው ማለት ያለብህ። እየተደበቀ ነው የከረመው። በማድነቅ ይደበቃል። አድናቂዎቻችሁን ተጠንቀቁ። አቤት! እሺ እኔ ከስውር ፍቅር ግልጽ ተቃውሞ ይሻለኛል። እኔ ስውር ፍቅር አልወድም። ስውር ጫማ ግን አሰፋለሁ። አሜን። ግልጽ የኢየሱስ ፍቅር ግልጽ ፊት ለፊት ነው። እዚህ ቤት የሚወደኛል። አረ ፓርላማ ነው እንደ ምርጫ ስጦታ ስጡ የምትወዱኝ ከሆነ አሜን። እስቲ አሜን በሉ። ከዛ ጳውሎስ እያደነቀው ያለው መንፈስ ያየው ጳውሎስ ውስጥ ካለው መንፈስ ጋር ምን አይነት ነው? ጦረኛ ዞር አለና ወደሷ ከሷ እንድትወጣ አዛለ። አቤት! አንድ ሰው አሜን ይበል። ፕሮፌት እዩ ጩፋ በእንትን ግርንትን በዚህ ጠለዘ። ምን ይገርማል። ጳውሎስ ከ200 ሜትር ነው የጣላት። እንደውም እሱ ተቀራርቦ ነው የጣላት። ይሄ ደጋጋንት ነው። ቶሎ ይወጣል እና ሀያሌ ቀን የተደበቀ ነው የከረመ ነው። ጳውሎስ ከሩቅ ነው። እሱን አገልግሎት ነው መጀመሪያ ያለብን። ገበያ ነው ና ውጣ። አቤት! ባይዘው በጣም ወዶ አጋንንት ነው የሚለፈልፍ ነው። ተሰውሮ ያለውን ፍሩት የተገለጠው ደጅ ምናምን የሚለው እሱ የዋ ነው። ጉራብጭ ነው። ይኸው ምስኪን ቀደም የወለው ነኝ ይላል። ምስኪን ነው። ሚስጥር ያወጣል። አለ ሌላ ቡዳ ምክችች ጌታ ይመስገን። ትንሽ ላውራችሁ። ሰውነቱ እስኪተላ ከግንድ አጣብቀውት እየሆነበት ያልሆነባቸውን ሰዎች በተቃዋሚዎች አትደንግጡ። ባለመደንገጣችሁ አስደንግጧቸው። ለነሱ ትልቅ በራቸው የእናንተ መደንገጥ ነው። ባይዘዌ ለዴቪል የተሰጠው ነው እንድትደነግጣ ነው። ኢሳይያስንም ሕዝቅኤልንም መጽሐፍ ስታጠኑት ለድንጋጤ አድርጌሃለሁ ይላል። ድንጉጥ ነው። ለምሳሌ ጉባኤ ውስጥ ናውጣ ስለው ክው ይላል። ልጅቷ ውስጥ እየደነገጠ ነው ይላል መንፈስ። ሴትዮዋ ውስጥ የሚደነግጠው እሱ ነው። ለሱ የተጻፈ አንተ ውስጥ ምን ይሰራል?
አድርጌያለሁ ይላል። በመደንገጥ ሊጠቀምባችሁ ይፈልጋል። እየተቃወማችሁ በተቃዋሚዎች አትደንግጡ የሚለው የተቃዋሚዎቻችን ስፒሪት በዋናነት ማስደንገጥ ነው። አሎ ሰማችሁ? ከደነገጥክ አንደኛ በተረጋጋ ሀሳብ መወሰን እንችላለን። በተረጋጋ ሀሳብ መወሰን ብቻ አይደለም፣ ጊዜ አትወስዱ። የዛን የድንጋጤውን ሰዓት ነው ዘ ፍራክሽን ኦፍ ዘ ሰከንድ የምታደርገው እዛ አትሞስፌር ውስጥ ያለው ነው። ሳኦል ሹ ሲያረግበት ጦር ዳዊት ኪቦርድ ይቀጥላል። ተጣርቀው ይደነግጣሉ ብለው ሲጠብቁ ጳውሎስ ያብር ከኔ ጋር ባይሆን ኖሮ እያለ ይዘምራል። አብደዋል እንዴ ይላሉ። ሊያስደነግጧቸው የመጣው ዱላ እነዚህን ሰዎች ወዴት ቀየረ? ወደ መዝሙር። እናንተ እንድትደነግጡበት የተፈጠረውን ቻሌንጅ መዝሙር አርጋችሁት እነሱ እጅግ ክራይሲስ ውስጥ እንዲገቡ አርጓቸው። እሱ ነው አለመረበሽ። አቤት እንዳትረበሹ ያረገ ጸጋ እንድትዘምሩ አይከለክልም። ከኔ ጋር ናችሁ? ኢየሱስ ጌታ ነው። በተቃዋሚዎች ምን አትበሉ፣ አትደንግጡ። ለምን ይላቸዋል? ይሄ ለነሱ የጥፋት በአጭር አማርኛ ክፍሉ የሚለው ምንድነው? በቤተ ክርስቲያን በወንጌል ላይ የሚደርስ የማያቋርጥ ተቃውሞ ብቸኛ አማራጭ የሌለውን የድነት መንገድን የሚጻረር በመሆኑ ይህ ለተቃዋሚዎች በቀጣይነት ቤተ ክርስቲያንን ወንጌልን የሚቃወሙ ሰዎች ይሄ በከፍተኛ ሁኔታ እንዲጠፉ ያደርጋቸዋል። መጽሐፍ ሲናገር ለእግዚአብሔር ክብር አልሰጠምና ሄሮድስን እግዚአብሔር መታ ይላል። ይህ የአምላክ ድምጽ ነው ሲሉ እግዚአብሔር እንዳመጣብኛል። እነ ጴጥሮስ የታሰሩለትን ወንጌል አንተ ምንም ሳትታሰር ያውም ወንጌል ሰባኪዎችን እያሰርክ የአምላክ ድምጽ ነው ተብለ ሲወራ ዝም ትላለህ እንዴ? እዛው ይሄ ጴጥሮስን ያስፈታው እንትን መልአክ ዞር እያነሳው ነበር መሰለኝ ላይ ደማስቆ ዞር አለ። ጠዋት መሰራው ሰርቪስ አለኝ ብሎ ሰብሰብ እኛ የሚያስፈታ ብቻ እንዳይመስል ደፍቷቸው ነው የሚሄደው። ምክንያቱም በዚህ ሰውዬ መሞትና በጴጥሮስ መፈታት ምክንያት የእግዚአብሔር ቃል ይበዛ ነበር ይላል። ስለዚህ እንዳይበዛ የእግዚአብሔር ቃል እንዳያድግ ይሄ ሰውዬ እንቅፋት ነበር። አስወግዱ። ተቃዋሚዎቻችሁ ይህ ለነሱ የምንድነው? የጥፋት ሊጠፉ ነው የሚቃወሙ። ሰሞኑን እግዚአብሔር ምስክር ተሰብስበው ይምጡባችሁ፣ ተሰብስበው ይጠፋሉ። አንድ ሰው አሜን ይበል። ምንድነው እንትን በዚህ ይልኛል። እናንተን እኔ ጋር ላኩትላችሁ ሁሌ ተሰብስበው እግዚአብሔር ይለኩስባችሁ። ተረጋጋው እያላችሁ ዝም መንፈሱ ሲነካኝ ተረጋጋው። ይህ ለተቃዋሚዎቹ የጥፋት ምልክት ነው። በሌላ መልኩ የክርስቲያኖች በእምነት ምክንያት መሰደድ የመዳናቸው እርግጠኛነት ነው። ስማኝ፣ እነሱ እኛን በማወቅ በመረበሽ በማስደንገጥ ምክንያት ሲጠፉ እኛ በእነሱ ባሳደዱ ምክንያት የመዳናችን እርግጠኝነት እየፈካ እየጨመረ ነው የሚሄደው። ስለዚህ ሁለቱም አገልግሎት አለ። እኛም በማሳደድ ሲጠፉ እኛ የተሰደድንለት ወንጌል መዳናችንን እርግጥ ያደርጋል። ስለዚህ በኢየሱስም ድነን እንቀራለን። የትኛው ማዕበል ይምጣ በኢየሱስም መዳናችንን የባሰ ያረጋግጠዋል። አንድ ሰው አሜን ይበለኝ። ለምሳሌ ቻናሎች እንትኖችን አይተታቀል ጥራታቸውን ሲጨምሩ ባጀት ጨምረው ነው። እግዚአብሔር መዳንን በጣም የሚያረጋግጠው የቻሌንጅ ባጀት ጨምሮ የቻሌንጅ ባጀት ሰዎች ንፋስ እየጨመረ በሰላም ከኖርክበት ሰፈር አንድም ወደ ማታቀበት ቀይ ወሰደ። እርግጠኛ ውሽ ደስ አሜን አትል። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 ክፈቱልኝ። ምን ይላል?
ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 ምን ይላል? ስለ እርሱ ደግሞ ስለማ መከራን ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ እሺ ቅን ፍርድ ነው። መከራ እየተቀበላችሁ ስለ እግዚአብሔር መንግስት ይሄ ቅን ፍርድ ነው፣ ኖርማል ነው ይላል። ስለ እርሱ ደግሞ እሺ የምትበቁ ሆናችሁ። አሁን መከራ መቀበላችሁ ነው ለእግዚአብሔር መንግስት መብቂያ የሚያረጋችሁ እሱ ነው፣ ካርዱ እሱ ነው። ስለዚህ አልተሳካትኩም ይላችኋል። ቅን ፍርድ ነው። ድገሙት። ተሰሎንቄ ላይ ሄደናል ከፊልጵስዩስ። ስለ እርሱ ደግሞ መከራ የምትቀበሉለት ምን አለ? ቆይ ምን አለ? መንግስት አለ። አሁን መከላከያ በዚህ ሰዓት ስለማን ነው መከራ እየተቀበላል? ስለ ግሉ ነው? ስለ ኢትዮጵያ መንግስት የሆነ ሰው ደግሞ ወታደሩ ምንድነው? ዜጋ ነው። የዜግነት ምልክት እንጂ መከራ የመጣ አይደለም። ብንጠፋም ለሀገር ሞታ ይባላል፣ ለመንግስቱ ሞታ ይባላል፣ ለእግዚአብሔር መንግስት ሞታ ይባላል። የሆነ ጥይት መቶት መከራ መቶት አይደለም፣ ስለ መንግስቱ ሞታ ይባላል። በጫካም ሞት፣ በከተማም ሞት፣ ቤተ መንግስትም ሞት፣ የትም ሞት፣ ይሄ መንግስት የተቀበልክለት መከራ ይሄ የእግዚአብሔር ቅን ፍርድ ነዋል። ተሳስቶ አይደለም መከራ የሚያመጣብን። የእግዚአብሔር መግቢያ የእግዚአብሔር መንግስት መግቢያ ካርድ ነው። ይህ ምንድነው አለ? ማሻካራው ትቆጠሩ ዘንድ እግዚአብሔር እምቆጥረው መከራ ስለዚህ መንግስት ተቀብሎ የሚመጣን ሰው ነው። አንድ ሙሉ ሁለት ሙሉ ፕሬዝ ጋድ። እስቲ አንድ ሰው አሜን ይበል። ቁጥር 29 ላይ ፊልጵስዩስ 1 ቁጥር 29 እንዲህ ይላል፣ በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉ ይህ ጸጋ ተሰጥቷችሁ። ደስ እንድታምኑ ብቻ ሳይሆን 29 ምን ይላል? ኧረ በስመ አብ። ደህና ናችሁ? ንገሩኛ። ሊሊ ምን ይላል? 29 ስለማን ተሰጣችሁ? ምን ቁጥር 29 ምን ይላል? ስለ እርሱ መከራ እንድትቀበሉ እንጂ ባላለሽ እና የደበረው ቀን አብረን ባል ብቻ ሳይሆን ባልየም ላይ የሚመጣው ቻሌንጅ ምንድነው? ያማረ ቀራን ባሉ ወንጌል ሃያኖስ ከኔ ጋር ለመሰንበት ምናምን የፈለጋችሁ ሰዎች የፍንከታይ ቀን ነግራለሁ። ደውዬ ተፈንክቻለሁና መከራ እንድትቀበሉን ተሰጣችኋል ማለት ቃል በቃል የሚከለው ምንድነው? እንደ ስጦታ ወይም እንደ ልዩ መብት የተሰጠ ማለት ነው። ልዩ መብት እንደ ስጦታ ጊፍት የተሰጠ ነው። ምን ማለት ነው? አሸሸው ብሸሸው ጊፍት አሁን ላይ ያለውን አፖስቶሊክ ኤንድ ፕሮፌቲክ ስፒሪት ባቆሙ ባክባረክ አይለቀኝም። ለምን? ጊፍት ነው። ጸልዬ ያመጣታል። መከራ ስጦታ ሄደ ተሰበረ ጸለይንላችሁ እስካሁን አሁን ድረስ ቤት እንደ ቤት ቃል ያለው ቤት እናንተ አይድም። መድመቂያችሁ እጃችሁ ያለው ቻሌንጅ ብርቅርቅ ምን ማለት ነው? አያጠፋችሁ። ወንጌሉን ግን ምን ይላል? ያበራዋል። ፕሬዝ ጋድ። እየሰማችሁ ነው? እንደ ስጦታ ወይም እንደ ልዩ መብት የተሰጠ ጊፍት ተሰጥቷችኋል። እንድታምኑ ብቻ ሳይሆን ስለ ክርስቶስ መከራ እንድትቀበሉ። ሌላው የክርስትና እምነት ከመከራው ጭምር ለበረከት የተሰጠ የክርስትና እምነት ቶሚ ቻሌንጅ አለባ ጠርታው ነው ስጦታ እኔ ደም ቻሌንጅ አለባ
ለበረከት የተሰጠ ፈተና በኢየሱስ እንትና በኢየሱስ ብለጠራ እንጂ ለበረከት የተሰጠ ሰይጣን እነዚህ ቻሌንጆች እኛ ጋር ለምን እንደመጡ እንዳናቅ ነው የሚዘጋው እንጂ ሪው ከእግዚአብሔር ዘንድ ከክርስቶስ ማመን ጋር የመጣው ቻሌንጅ ለበረከት የተሰጠ እንደሆነ ሰውሮናል። ከዚህ የተነሳ በድል ብቻ መስጋኝ በመከራው አልቃሻ መከራው ግን በኋላ ይዞ የሚመጣው እንደምን ደግሞ መከራው ይዞት እንደመጣ አለመመስከር ነው። ቻሌንጁ ይዞላችሁ የመጣው በረከት ብዙ ነው። አሜን። ቻሌንጁ ይዞላችሁ የመጣው በረከት ብዙ ነው። ለምሳሌ እጃችሁ ያለው ፈተና መናፍስቱ አለ ቢሮ ላይ በጣም የቤት ስራ ሆናችሁ ይዞ የአየር ይዞ ፍርስርስ አንተ በየቀን ሪፖርት ስለማይደርስ እንጂ ሰማይ ብዙ ሰርቷል ስለገባክ ነው። አንደኛ አንተ እንደ ግል ጸልይ ነው። እግዚአብሔር ጸሎቱን እንደ ሀገር አድርጎት ነው። አሜን ነው። ክብር ለኢየሱስ። አንዴ ነው አሉ ሉሲፈር ኢትዮጵያ ላይ መጣ። ያው ዘንድሮ ሰው ብዙ ነገር ያወራል። ሉሲፈር መጣ እና እንዳለ ኢትዮጵያን ዞሬ ምንም ከሚጸልይ አንድ ሴት ብቻ ደብረ ዘይት የተጸለየች እኔ ያው ዲያብሎስ ሐሰተኛ ስለሆነ ሐሰት መረጃ ብዙ ወስድ መውሰድ ትችላለህ። አሜን። አጋንንት ራሱ ምናምን ሲያስወጣ የኔ ያስካት ነው ምን አገባ ሲጀምር እውነት መረጃ ሊሰጥ እንትን አረ ፌክ ውሸት ነው እሱ አሰታበት እንስት ምንም ነገር ከሰይጣን መረጃ አትወሰዱ። እሺ አቤት አትወሰዱ። የመጨረሻ ማቴዎስ 5:11 ምን ይላል? ከበረከት ጋር ስለተሰጠ እሱ ነው የሚያወራው። ቻሌንጁ ከበረከት ጋር ጀቬጌዲ ጋባሳ ብራዲ ጋባራ ለቦስ ጀቬጌዲ ጊቤሪ ሊቦስ ማቴዎስ 5:11 ምን ይላል? ሲያሳድዷችሁ በእኔ ምክንያት ደግሞ ክፉን በምን በውሸት ሲናገሩባችሁ ምንድናችሁ? የተቃውሞ ሌቭል 1 የመጀመሪያ ሊገቡን የሚገቡ የተቃውሞ አይነት መነቀፍ ሲነቅፏችሁ የተቃዋሚ ሰዎቻችሁ የመጀመሪያው ከለራቸው መንቀፍ ሲነቅፏችሁ ተቃዋሚ ናቸው። አይገርሙም? ግን ነቃፊ ናቸው። የሚገርሙ አይደል? በጣም ፓስተሮች ነው የሚመስሉት። ተቃዋሚ ናቸው። የመንፈሳዊ አይነት ሰው ግን ካራክተር ነው የሚያደርጉት። መንቀፍ ልክ አሁን መጽሐፍ ቅዱስ የምነቅፍብህ ነገር አለኝ። ተቃዋሚ ናቸው። የሚለብሱት ኮት ግን መንቀፍ መንፈሳዊ እና እንድሰማቸው ሊያደርግ የሚችል ነገር ይፈጥሩብሃል። ንቃ። እሺ እግዚአብሔር ቢነቅፍም እያበረታታ ነው። እነሱ በቋሚነት ግን ነቃፊ ናቸው። ይሄን እንዳረሰ እሺ ዝም ብሎ የሚነቅፍ ሰው አውሬ ነው። ኢንካሬጅ የሚያደርግ ግን ቶሎ ይሄን ደግሞ ብታረግ ካለ እሱ ስፒሪቹዋል። ሌላው አሪፍ ነገር ስንሰራ ኢንካሬጅ ያደርጉን። የስህተታችን ቀን ብቅ ብለው ቪዲዮቻችንን ለመስራት የሚሰሩ እነሱ ተቃዋሚዎቻችን ይባላሉ። የመጀመሪያ ስፒሪታቸው መንቀፍ ነው። ሁለተኛ ሲያሳድዷችሁ ይላል ትሰደዳለህ። ፊልጵስ እንትን ጢሞቴዎስን ልጋብዛችሁ። በእውነት እግዚአብሔርን እየመሰሉ ሊወዱ የሚኖሩ እነሱ እግዚአብሔር የመምሰል ምልክት ነው። ኮት ነው። እሱን አውልቀ ከዘው ከእግዚአብሔር እናመስል። መሰደድ ከህይወት ከጠፋ እግዚአብሔር መምሰያ አጣ ማለት ነው። ስለዚህ ተሰደዱ። አሁን አጣጥሙት፣ ወደፊትም ቀጥሉበት። ትወጣላችሁ። የለኝም ከዚህ በላይ እንዴት ትወጡ? ከዘላለም ሞት ወጣችሁ
ያድናል። አንድ ሰው አሜን ይበል። መሰረት ሌላው በጣም አሁን ላይ እየተከናወነ ያለው ዋናው ነገር ክፉን ሁሉ በውሸት ይናገሩባቸው። ነገርየው ክፉን በውሸት መስሉባቸው ባጭሩ ነገር አሁን ኢትዮጵያ ውስጥ እንደ አገልጋይ በውሸት እየተወራበት ያለ ሰው ንገረኝ አለ ቤተ ክርስቲያን ላይ በውሸት እየተሰራባት እንዳለ ያለ ነገር አሁን ላይ የሚዋሽበት እንደ ጴንጤ የሚዋሽበት ሰው አለ። ይሄ ተቃዋሚዎቻችሁ ከነው ውሸት ያስወሩባል። ከመሬት ተነስቶ አቤት ከመሬት ተነስቶ ውሸት ያስወሩባል። እሱ ሐሰት ያሰተም አባት ነው። ውሸት ያስወሩባቸው። የነዚህ ሁሉ ውጤት ብዙሃን ናቸው። ይሄው በረከት የክርስትና እምነት ውስጥ ያለው ስደት ለበረከት የተሰጠ መሆኑን የምታየው። ነቀፏቸው፣ አሳደዷቸው፣ ክፉ በውሸት ቀየሩባቸው። ኢየሱስ ግን እንደዚህ ያሏቸው ብዙሃን ናቸው። ያለክን አሰማ የነቀፉን ሳይሆን ያሳደዱን ሳይሆን ክፉን በውሸት ሳይሆን ራሱ ኢየሱስ ያለክ ብዙሃን ናችሁ፣ የተባረካችሁ ናችሁ። ጆሮክ ለዚህኛው ስለተሰፋ አትፍሩ። ኢየሱስ ጌታ። አንድ ሰው አሜን ይበል። ምንም ይወራባችሁ አትደንቁ። እንደኔ ከተማ መሃል ተራመዱ። በታክሲ በእግር በሞተር በባጃጅ አቤት በራይድ በፈረስ በያንጎ በምን ውጣ አክባ። ለምን እነሱ በማውራታቸው አንተን የመደበቅ ስራ ነው የሚሰሩት። ቸርቻቸው ግን ፊት ለፊት እንደዚህ ቁጭ ይቡዳ አትደበቅ። መደበቅ ለነሱ የስራቸው ሪዛልት ነው። ወጣ ፋብሎ ሽራ መስለ አሜን። ቁጥር 12 ምን ይላል? ዋጋችሁ በየት ተቃዋሚዎቻችሁ ምንም አይነት ዋጋ ካስከፈሏችሁ ያስከፍሏችሁ። ያንተ ዋጋ የት ነው? ያንተ ዋጋ የት ነው? በዋጋ እንለያያለን። በዋጋ እንለያያለን። የሰማኝ እዚህ ቢያስከፍሉን ሲጀመር ሀገራችን ማለት ነው። አቤት እነሱ ሀገራቸው ስለሆነ በቅርብ ቀለላቸው። አቤት በቅርብ ወደ ላይ አሜን በሉ። እሺ ከዛስ ጨረሰ? እሺ ሁለተኛ እግዚአብሔር አሁን እየገጠማችሁ ያለውን መሰደድ እንዳታካብዱት ከዚህ በፊት የነበረ ማስረጃ ወጥቶ ነብይ ተሰዷል። እንኳን ኖርማል ሰው ከአቤል ደም ጀምሮ መድረክ ላይ ደሙ እስከፈሰሰው እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ ጠይቃለሁ። ስሰደድ ካየ አም ፕሮፌት ከራሳው ያሰዱ የሌለበትን ሰው አያሰዱ። አሜን ነው። ሌላው በጣም እንድጸልዩልኝ የምፈልገው በጥሩ ሰዎች እንድሰደድ ጸልዩልኝ። አሁን እዚህ አሜን አሜን በሉ። ጥሩ ቦታ እንዲወራብን ጸልዩልኝ። ቤተ መንግስት ይሄ ልጅ እያሰጋን ነው አለበት። ኢየሱስ ይሄን አለ። ሊስን አንድ ኢየሱስ ለደቀ መዛሙርቱ ነው ይሄን አይደል አይደል? ሐዋርያት ሥራ ምዕራፍ 5 ቁጥር 41 ክፈቱልኝ ልጨርስ። ትንሽ ሰዓት አለች። እግዚአብሔር አለ በዙፋን ይፈርዳል፣ አትፈርድም አትበሉም፣ ይፈርዳል አይፈርድም ሊሊ ምን ይላል? ሐዋርያት ሥራ ምዕራፍ 45 ቁጥር 41 እነርሱ ስለ ስሙ
ይናቁ ዘንድ የተገባቸው እንደሆነ ስለቆጠሩ ከሸንጎ ፊት አሁን ስሙኝ አንዴ ቀና ቅድም ያነሳሁት የማቴዎስ ወንጌል ምዕራፍ 5 አለ አይደል? እሱን ሰሙ። አንደኛ አይደል? ከኢየሱስ ሰሙ። ቻሌንጁ ሳይመጣ መነቀፍ፣ መሰደድ፣ ክፉ በውሸት እንደሚወራባቸው ሰሙ። አሁን መከራው መጣ። ምዕራፍ 5 ቁጥር 41 ከዛስ ያ ቃል ትዝ አይላቸው ስለ ስሙ መናቅ የተገባቸው እንደሆነ ቆጥረው ደስ ይላቸው። ምን ማለት መሰለህ? አሁን አትናወጡ ሲል ጳውሎስ መከራው ይመጣል፣ የሚገርም ግን ደስታዬን አይነካም አሉ። ጭራሽ ደስ ብሏቸው ወጡ ይላል። ይገርምሃል፣ እንደውም በደስታችን ግራ ይገባቸዋል። እንኳን በተቃዋሚዎች ልሸበር እንኳን ግራ ሊገባኝ ቀርቶ በጌታ በኢየሱስ ስም ነገሩ በመጣ ቁጥር ደስታዬ ይገነፍላል። በኢየሱስ ስም ደስታችሁ ይጨምራል። በኢየሱስ ስም ደስታችሁ ይጨምራል። እየሰማችሁ ነው? ቅድም መከራውን ነገራቸው አይደለ? በጣም ማስረጃ ደግሞ እንዲሆናቸው ከዚህ በፊት የተሰደዱ ነቢያትን ነገሯቸው አይደለ? ከዛ ጊዜ ጠበቀና ኢየሱስ ያወራው መልእክት ደረሰ። ስለ ስሙ ምን ያሉ ስማኝ፣ በደንብ ስሙኛ። ኢየሱስ ጌታ አሜን አትሉ? ዘመንህን ሁሉ ብትንቀኝ ማለት ነው እኔ ሆን ብዬ ልብሴ ላይ የሾምኩት አንድ ተሸክም የሚዞረው ንቀት አለ። ስለ ስሙ መናቅ ንቀት ኤክስፒሪየንስ ያደረገ ሰው ታውቃለህ። በጣም ብትንቀኝ የሆነ ነገር አይተህ ነው። ትክክለኛ ንቀት ከናቀኝ ግን በግንባር ላይ ነው የምለጥፈው። ስለ ስሙ ከናቀኝ አሜዚንግ ዲፖዚት። ኢየሱስ ጌታ ነው። አንድ ሰው አሜን ይበለኝ። በስሙ ለመከበር የምትሰሩ ሰዎች የወንበር እድፍ ያስቸግራቸዋል ማለት ነው። ስለ ስሙ መናቅ ምን ያላቸው የተገባል ይሄ ድርሻቸው። ለምን ኢየሱስ ተንቋል። በጥፊ መመታት ምት ሳይሆን ንቀት ነው። የትንቢት ምንጭ ሆኖ ሳለ እስቲ ትንቢት ተናገር። ማን የመታ ንቀት ነው። ስለ ስሙ መናቅና በሌለሽ ብር መናቅ አይደለምና ትክክለኛው ንቀት እንዲንቁሽ በኢየሱስ ስም ጸልያለሁ። ስሙኝ፣ አንድ ስቴፕ ስለ ስሙ በተናቃችሁ ቁጥር አንድ ስቴፕ በስሙ ፊት መክበር ትጀምራላችሁ። ስለ ስሙ መናቅ ከጀመራችሁ ስሙ እላያችሁ ላይ ውሏል ማለት። በስሙ ምክንያት ከተናቃችሁ ስሙ ይሰራባችሁ ዘንድ ጀምሩ። ክብር ብዙ አያስቸግረኝም። ክብር አሜን ይበላኛል። በእንደዚህ አይነት ቀን እንደተገባችሁ ቁጠሩ። ሌላው የደስታችሁ ምክንያት ነው እሱ ቻሌንጅ። በዚህ ቻሌንጅ ቀን የመጣላቸው ደስታ በበዓል አንዴ እንኳን አይደሰቱት። የመጨረሻ ስለ ስሙ መናቅ ይገጥመናል በተቃዋሚዎች። እሺ ንግግሩ ሰውነቱ ደቃቃ ነው ንግግሩ፣ መልእክቶቹ ግን ክበዱ በኢየሱስ ስም፣ ክበዱ በኢየሱስ ስም። የመጨረሻ ሐዋርያት ሥራ ምዕራፍ 14 ቁጥር 1 እግዚአብሔር አለ በዙፋኑ አናማናናናናናስ ኒኮናኖ ዘብራዲካስ ዞብራዲ ሸበደ ከቤሴ ኬቴሬዲክ የሆነ መንፈስ አለ አይደል? አይደል? ኢየሱስ ጌታ ነው። አንድ ሰው አሜን ይበል። ያ ኦና ከዴሌቦስ ኦና ካሊቭራዲያኖስ አሻባባዲኬናስ ኦናካ ምን ይላል? እሺ እሱ ላይ አይደለም። ሐዋርያት ሥራ ምዕራፍ 14 ቁጥር 21 ምን ይላል? 14 21 ጨረስኩ። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን
ካደረጉ በኋላ ከዛስ እየመከሩና ሊስን ይሄ ሁሉ ተነግሯቸው ምን አሏቸው? ወደ እግዚአብሔር መንግስት አሏቸው። በምን መከራ? በትንሽ ይላል፣ በአንድ ይላል። ግልጽ ነው መከራው አይደለም። በቃ መከራ እግዚአብሔር አንተ ጋር ጥብስ፣ ዝልዝል፣ ክትፎ፣ ቅቅል እያረገ የመከራውን አይነት ያመጣዋል እንጂ እግዚአብሔር ፓክድ መከራ ነው። በብዙ መከራ ሰፊ ከሆነ ዘና ትላለህ። ጠበብ ሲል አይ ላልገባ እችላለሁ ብለህ እንዲህ ትላለህ። ጠባብ አትነፋደድ። ክፍት አይደለም በሩ፣ በብዙ መከራ ነው የሚገባው። የዳኑትን ደቀ መዝሙር ያጸኗቸው ወንጌል ሰብከው በደንብ ያስተማሯቸውን ሰዎች ነው እንዳሏቸው ለመከራ ተዘጋጁ አሉ። በዚህ ትክክለኛ ደቀ መዝሙር ለመከራ ተዘጋጅ እንጂ ለመድረክ ተዘጋጀ አይደለም። የደቀ መዝሙር ትምህርቶቻችሁን ቼክ አድርጓቸው። ለአገልግሎት ትምህርት መብቃትና ለመከራ መብቃት ይለያያል። ለመከራ መብቃት ለእግዚአብሔር መንግስት መብቃት ነው። ለመድረክ መብቃት ለእግዚአብሔር መንግስት ላያበቃ ይችላል። ፕሬዝ ጋድ። አንድ ሰው አሜን ይበል። ስለዚህ መከራም እንደ ጸጋ ምን ብሎናል? ተሰጥቶናል። አመንበት። ግልጽ ነው። አቤት። ለነሱ ግን የምን መንገድ? የጥፋት አረ። ስለዚህ ለመቃወም በመጡ ቁጥር ለመሞት እየመጡ ወጋው ራሱ ቀንሱ። ሳንወጋቸው ቆንጆ አንስቴዥያ እግዚአብሔር ለአንዳንድ ነገር ይሆናቸዋል። አንተ ትቀጥላለህ። አንተ ያው መዳነ እየተረጋገጠ ደህና ነው የሰውዬ ይለዋል። ደህና ነው አምሮበታል ይለዋል። ቁጥር 30 እንሂድ። ቀድሞ እንዳያችሁት ምኑን? ቻሌንጁ በጳውሎስ ቀድሞ ሐዋርያ ሥራ 16 የነገርኳችሁን ፈተና አይተዋል። ከዛስ ቀድሞ እንዳያችሁት አሁንም በእኔ እንዳለ። አሁን ደግሞ ሰውየው ምን ውስጥ ነው? አንተና ውስጥ የቁም እስረኛ በክራይ ቤት ውስጥ ደጅ ለተፈቱ ሰዎች ደስታ ይጽፍላቸዋል፣ ጽኑ ይጽፋቸዋል። ቴንክ ዩ ሚላቸው። ኧረ እንፍራ። ከእንዲህ ካለ ነገር ውስጥ መልእክት የጻፈልንን ሰው መልእክት ምን ክሰው ያለንን በመድገም በመስማት ብቻ አታግዙኝ። ንገሩን፣ ሁኑትና ድገሙት። ወንጌሉን ድገሙት። አንድ ሰው አሜን ይበል። በእኔ እንዳያችሁት ቀድሞ እንዳያችሁት አሁንም በእኔ እንዳለ በምትሰሙት በዚያው አይነት ተጋድሎ እናንተም እያለፋችሁ ነው። ምን ማለት ነው? ወንጌል አሜን ብላችኋል። አዎ እየተደሰታችሁ ነው። አዎ ቴንክ ዩ እያልኳችሁ ነው። አዎ እኔ ቻሌንጅ እያለፍኩ ነው። አዎ እናንተም ያው ናችሁ አለች። ያው ነን በቃ። ምን ማለት ነው? በቃ አንድ አይነት ቻሌንጅ አለ። የቻሌንጁ አይነት ይለያያል እንጂ የኔ ቤት ያለው ጋር እሷ ጋር በ40-60 በኩል ለየት ይላል። እዚህ ጋር በገንዘብ ይሁን እንጂ አለ፣ እዛ ጋር በህመም ይሁን እንጂ አለ፣ እዛ ጋር በሆነ ባል ጥያቄ ይሁን እንጂ አለ፣ እዛ ጋር በማህፀን መዘጋት እንጂ አለ። ተጋድሎ እናንተም እያለፋችሁ ነው። ስለዚህ አልጸልይላችሁም። በጌታ ደስ ይበላችሁ አላችሁ። ኢየሱስ ጌታ። አንድ ሰው አሜን ይበለኝ። በጣም ተደሰቱ አላቸው። የደስታው አይነት ግን አላቸው። ይኸው እውነት ዘጋው። ብራዘር እንዳትሰለች ከፈለግ ዝም ብሎ ካፍ ማር መንጠባጠብ አለበት። ኢየሱስ የሚል አሜን ነው። ራባ ይሄን ኢየሱስ ማገልገል ከጀመርኩ የሰው ቁጥር አይደለም ብቻዬን ቤት ውስጥ እብድ እኮ እያልኩ ነው። ይነገር ላይ